ሴት አሳሳች ናት የሚል ምልከታ ብዙ ማህበረሰብ ውስጥ ነው ያለው፣ ብዙ ካልቸር ውስጥ ነው ያለው። ቁርአን ሴት ልጅ ከዚህ ፍጹም ነው ያጸዳት። ይሄ የተሳሳተን ሐሳብ ነው ያፈረሰው። ክልከላው ለሁለቱም ነው። ወላ ተቀረባ هذه الشجرة ነው የሚለው። ክልከላው ለሁለቱም ነው። ሲያጠፉ ሁለቱንም ነው ቁርአን ይወቀሰው። በል እንደውም ሱረቱ ጣሃ ላይ ስፔሲፊካሊ ሲወቅስ የምናገኘው አደምን ነው። ስፔሲፊካሊ ሁለቱም አጥፍተዋል። ሱረቱል አዕራፍ ላይ ሁለቱንም ይወቅሳቸዋል። ማለት ወቀሳ ስላችሁ አትቅረቡ ያልኳችሁን ዛፍ ለምን ቀረባችሁ? ይሄን ነው የሚላችሁ። ሱረቱ ጣሃ ላይ ስትሄዱ ስፔሲፊካሊ አደምን ነው እንደሚያነሳው። ፈአሳ አደም ረበሁ ፈገዋ ይላል። አደም ጌታውን አመፀ ሳተም ይላል። እንዴ እናታችን ሔዋን እናታችን በአደማዊነት ስር ነው የምትካተተው። ይወቀስ ከተባለ ግን የሚወቀሰው ወንዱ ነው አለ አላህ። አይገርማችሁም? ለምን አትሉኝም? ምክንያቱም የቤቱ ራስ እሱ ነው። የቤት ራስ ወንድ ነው። ያ ማለት ሁለቱም አጥፍተዋል። ሪስፖንሲቢሊቲ የቤቱ ሪስፖንሲቢሊቲ ይጠየቅ ከተባለ ኃላፊነት ያለበት መጀመሪያ የቤቱ ራስ ባል ነው። ከዛ ሚስት ተጠያቂ ናት። ሁለቱም ተጠያቂ ናቸው። ነጥለን ደግሞ እንጠይቅ ካልን ተጨማሪ ኃላፊነት ያለበት ወንድ ነው። ስለዚህ እኛ ቤታችን ውስጥ አያድርገውና ልጆች ቢበላሹ አላግባብ የሆነ ነገር ልጆች ሲያደርጉ ብናይ የቤቱ ራስ ወንድ እንደመሆኑ መጠን መጀመሪያ የሚጠየቀው ባል ነው። አንዳንድ ጊዜ እኛ አይታችሁ ከሆነ ሚስቶቻችን ነው የምንወቅሰው። በቃ ልጆቹን በስርዓት አታሳድጊም፣ ልጆቹን ዞር ብለሽ አታያቸውም፣ እኔ ቀን እየደከምኩ እየሰራው ነው እየመጣ ያለሁት። እውነት ነው የአኽል ከሪም በጣም ውጭ ያለው ድካም እንረዳለን። አላህ በርታ፣ አላህ ያግዝ። ነገር ግን ቤቱን የማየት የማስተዋል ለሚስትም አቅጣጫ የመጠቆም የእሷንም ምክር የማድመጥ በጋራ ባልና ሚስቶች በጋራ ስለ ልጆቻችሁ የመወያየት ሚስት ስለ ልጆቹ የቀን ውሎ የማስረዳት ትምህርት ቤት ስላለው ሁኔታ የማውራት በጋራ ኃላፊነት አለባችሁ። ከምንም በላይ ቤት ውስጥ ለሚፈጠሩ ነገር የቤቱ ራስ ተጠያቂ ነው። የቤት ራሱ ወንድ ማዕረግ እንደተሰጠው ሁሉ ቁርአን የሚያስተምረን ማዕረግ በተሰጠ ቁጥር ትልቅ ኃላፊነት አለበት። አደም ትልቅ ማዕረግ ነው የተሰጠው፣ ትልቅ ኃላፊነት ደግሞ ተሰጥቶታል። ስለዚህ ሴት ኃጢአት ሁሉ ከሴት ይገኛል፣ ሴት አሳሳች ናት የሚል ናሬሽን እንደ ቁርአን አስተሳሰብ የተሳሳተ ናሬሽን ነው። ሁለቱም ክልከላ ተሰጥቷቸዋል፣ ሁለቱም ጥሰዋል። በጣም የሚገርመኝ ነገር ባልና ሚስት ናቸው አይደለም? አንደኛው ሸይጣን ወደፊት እናየዋለን። ሸይጣን ሲወሰውሳቸው አደምን ብቻ ሄዶ አልወሰውሰውም ባይዘው ወይም እናታችንን ብቻ ሄዶ አልወሰውሳቱም፣ ሁለቱንም ነው። ፈወስወሰ ኢለይሂም ሁለቱንም ነው ያለማቋረጥ የወሰወሳቸው። ለምን መሰላቸው? አደምን ብቻ ቢወሰውሰውና አደም ሐሳቡን ሲያቀርብ እናታችን ልትቃወም ነው። ረሳው እንዴ? ምኑን ወላ ተቅረባ هذه الشجرة የሚለው አያ ፈተኩነ ሚነ الظالمين። ሁለቱንም ስለወሰወሳቸው ባልና ሚስት እርስ በርስ ሊመካከሩ ይገባል። የአላህን አያ ሊተዋወሱ ይገባል። እና የሚገርማችሁ እናትና አባታችን እርስ በርስ ወላ ተቅረባ هذه الشجرة ፈተኩነ ሚነ الظالمين የሚለው የተሰጣቸውን አያ አልተዋወሱትም፣ ረስተውታል። እና የዛን ሸይጣን አገኛቸው።